በሰላም ነው ማዘር? ምን ነው ማዘር ብቻ ናቸው እንደሚታዩት? እኛ እንታየን? እኔ ግን ከናንተ በላይ መጥረጊያው ነው የታየኝ። ሰማሽልኝ አይደል? ስላቁን ከናንተ መጥረጊያው ይታያል ማለቱ እኮ ነው። ገብቶሻል አይደል? አይ ኧረ በስመ አብ በሉኝ፣ እንደዛ ማለት አይደለም። ግን የያዛችሁት አያያዝ እህልና ውሃ የሚያስጠጣ ነገር ነውና ትንሽ ግራ ተጋብቼ ነው። እሺ ለማንኛውም ሰላም አደራችሁ። አየሽልኝ አይደል? የት ነው ያደርከው ብለን እንዳንጠይቀው የኛም ማደር ሲቆረቆር እኔ እኮ 5 ሰዓት እኮ መጥቼ ነበር። 4:30 5 ሰዓት እኮ መጥቼ ነበር፣ ግን በሩን ዘግታችሁታል። ስለዚህ መቼም ጅብ አይበላኝ ተመልሼ ጓደኛዬ ጋር ሄጄ አደርኩ። ትሰማለህ? በሩ የኛ እስከሆነ ድረስ በፈለግነው ሰዓት መክፈት በፈለግነው ሰዓት መዝጋት መብታችን። እንደውም ከዚህ በኋላ 1 ሰዓት ሲል በሩን እንዘጋዋለን። ኧረ የምን 1 ሰዓት? እኔ 12 ሰዓት ሲል በሬን እጠረቅማለሁ። እንደውም ከዚህ ሰዓት በኋላ ይሄ በር የሚዘጋው 12 ሰዓት ሲል። ከ12 ሰዓት በኋላ የሚመጣ ሰው አናስተናግድም። እኔ የምለው አንተ ስራ የለ ምንድነው መንገድ ለመንገድ የሚያውደለድለ? በጊዜ ወደ ቤት አገባም እንዴ? ጭራሽ ማውደልደል ይሁና አለ ያልሆነለት። ገብቼ ለራፍ ባኮትን ልቀቁልኝ ቦታ። አሁን ቆይ ብትባል ውጪ የምትቆይ አትመስልም? የሆነ የሰው ፓራሳይት። እኔ? አዎ አንተ። እውነትም ይሄ ሰው ፓራሳይት። እማዬ ግን ይሄን ሰው የሆነ ነገር አድርገን ከዚህ ቤት ካላስወጣ ነው በስተቀር በቀላሉማ የሚወጣልን አይመስለኝም። ምን እናርገው ልጄ? ፊት ነሳ ነው፣ ምግብ ከለከል ነው፣ አልጋውን ወረስ ነው። ከዚህ በላይ ምን እናርገው? ምንድነው የሚሻለው ነው የምትዩ? እኔ ግን ላይኔ ራሱ አስጠልቶኝ ባላየ ሁላ ምኞቴ ነው። የኔ ልጅ እንጀራው ግን አላበዛሽውም? እኔ የምልህ ዮ ወይ ማዘር ወጥ ያረጉልኝ እንደው ብቻ። ኧረ እባክህ ወጥማ ባረግልህ ደስ ይለኝ ነበር፣ ግን ወጥ አርጎ ለመብላት ወጣ ማረቅ ያስፈልጋል። ለኛ ግን እኮ ስራ መፈለጉ ራሱ ስራ ነው ሆነብን። ሳቁር አስጠፋብኝ እኮ። ትንሽ ብጠግብ ደግሞ በበላ እንደናንተ ቁርጥ ብቆርጥ ደግሞ በደንብ ቀልዳችሁ እኮ ያስቀኝ ነው። ያው እንደምታውቀው ኑሮ ተወዷል። እሷም እንደምታያት ስራ የላት። ቆይ ግን እኔ የምልህ አንተ ያማች እጅ እየጠበቁ መኖር አይሰለችም? ማዘር አስቸገርኩት አይደል? ችግሩን ኩቦት አይደል? ማዘር እቺን ጁስ ቆንጆ አድርጌ ነው የሰራሁት። ተነሱ ናታ። አረ ትንሽ ሞክሩ። አስቸገርኩ አይደል ልጄ? አረ ማዘር ተው። እናት ከመቼ ጀምሮ ነው ልጇን የምታስቸግረው? ባይሁኝም እኮ ነው ልጆት ማለት ነው አይደል እንዴ? ወዴ እንዲባላ እንዴ ያሉት ባይሆን ነገ ከተማ ውስጥ አለ የተባለ ሆስፒታል ውስጥ ያሳክሙታል። እናቴ ባይሁኝ እኮ እናቴ አደከምኩ ችግር የለውም። ባይሆን ችግር የለውም። ባይሆን የሚወዱት ጥብስ ጠብሼልታ ውዴ ያጌሻቸው። እሺ በቃ ችግር የለውም። ማሪን ያለውላት እኔ ያለውላት ልጅ እንዴት ጥሩ ልጅ ነው። መልአክ አይደል እንዴ? ከልጄ በተሻለ እኮ ነው የተጨነቀልኝ። ወይ እንደው መልካም ልጅ የተባረከ ልጅ ነው ወይ? ኧረ እባክሽ የሰውዬ እጃችን ላይ አንድ ነገር እንዳይሆን ውሃ ስጪው። አንተ ምን ያስገበግብሃል? ቀስ ብላ አበላም እንዴ? ዲነችና
ብቻ ምን ያሻማሃል? እየሰማሽ ነው? ያታተ ነፍሴ መለሳል። በጣም ነው የማመሰግነው። ማለቴ ለእንጀራ በሚጥሚጣችሁ ማናት ደሞች? እማዬ እቺ ሰራተኛዬ ናት ያልኩሽ ናት። አንቺ የት ነው እስካሁን የቆየሽው? እናቴ ማረፏን በስልክ ደውዬ ነግሬሽ አልነበረ? ሰላም ነው ጋሼ? ምን ነው ፊት ተቆርቆር አለ? ሰውነትህም ልክ አይደለም። አሞህ ነበር እንዴ? ወይ ደህና ነኝ እግዚአብሔር ይመስገን። እያየሽው ደስታ ላይ ነኝ። ተመስገን ተመስገን። እናትሽ መሞታቸውን ሰምቼ ነበር። በጣም አዝናለሁ። ግን ባለመደወሌ ይቅርታ። አንቺ ደግሞ ዳው ደጓዳሽ ሂጂ ግቢ ውስጥ። እዚህ ምን ይገትርሻል? ምን ነው ትዬ ችግር አለ እንዴ? እኔ የማላውቀው ነገር አለ? ወደ ጓዳሽ አለችሽ አይደለ እንዴ? የምን ጥያቄና መልስ ነው? ግቢ። ለጥብሳችሁ ማለት ያው ለሚጥሚጣ የጉድ ቀን አይበሽም። ደግሞ እኮ አንጀት ለመብላት ይሞክራል። ቀድሞውንስ የሚበላውን አንጀት ሲያገኝ አይደል እንዴ? ይኸውልሽ እኔ ካሁን በኋላ ሚጥሚጣውን እንድታቆም ይፈልጋል። ጥሬ ስጋ መበላበት እያለቀብኝ ስለሆነ ደረቅ እንጀራ መብላት ይችላል። ሰውዬ ደግሞ እድሜ ልኩን አይሰለችውም እንዴ? ወይ ካልሆነ የአባቱን ስም በእኔ ያስቀይረው። እድሜ ልኩን እኔ እንድቀልበው ነው እንዴ የሚፈልገው? የገዛ ማቹና ሚስቱን የጠሉትን ደግሞ እኔ ምን ላድርግለት? አንተም ቀኑቶልህ እኔ ላይ ዘጋ። ፈጣሪ ምን በድዬ ነው ግን ይሄን ያህል የምትፈትነኝ? ወይ ወንድ ልጅ ግን አይጣ፣ ወንድ ልጅ አይጣ። አንተም ጓደኛዬ፣ አንተም እኔ ላይ ዘጋ። ወይ ኧረ አምላክ ተው፣ ፈተናዬን አታብዛው። ዛሬ ማጣቴ እንደዚህ ሰው ሁሉ ይክፋኝ። እማዬ ቆንጆ ስጋ ነው። በጣም ቆንጆ ስጋ ጣፋጭ። ግን ቢሉ አስቸገረኝ። እኔ ላቁርስሽ እንዴ? አው እማዬ ምር እኔ እንዲህ ከምንተካ ታጉርሽ ይሻላል። እትዬ እናትሽን እኮ በደንብ አላስተዋወቅሽኝ። አንቺ ማነሽና ነው እናቴን በደንብ ማስተዋወቅሽ? ረሳሽው እንዴ?
አንቺ ማለት እኮ ተራ የመንደር ገረድ ማለት ነሽ። እንዴት? እኔ ማላውቀው የተፈጠረ ነገር አለ እንዴ? ምን አገባሽ? እዚህ ቤት የተቀጠርሽው ለግርድና አይደል እንዴ? አርፈሽ ስራሽን አሰሪ። የማያገባሽ ጥልቀት የምን ሁሉ ነገር ላይ ካልጣላችሁኝ ነው። ለማንኛውም አንቺ ነሽ ለማንም ፊት እየሰጠሽ አናትሽ ላይ ፊት ነው የምታረጊያቸው። እኔ ክፍለ ሀገር ደርሼ ከመጣሁ ግን እዚህ ቤት ምን እየተካሄደ ነው ያለው? ቅድም ጋሼ እንጀራ በሚጥሚጣ ሲበላ ነበር። ይሄው እነሱ ስጋውን ለብቻቸው ያሸዱታል። የሆነ የተፈጠረ አዲስ ነገርም አለ። ሆ እትዬ ራሱ እኮ ጸባይዋ ተቀይሯል። እርግጠኛ ነኝ ራሱ ስልክ አላነሳ ስል እንኳን አይገባው። ውስጥ የለህም እንዴ? እዮብ ነኝ አለው። ምን ታመጣለህ? ውስጥ ካለ ክፈተው። የሆነ ነገር ላወራ ፈልጌ ነው። ምግብህን ላጫርስ ነው አትልም? ምን ታወራኛለህ? እንደው እስኪ ዛሬ አልከፍትልም እስከ መጨረሻው አያለሁ ምን እንደምትሆን። ሂዱ ያዋርደኝ እንዴ? ከዚህ ሰውዬ ጋርማ እንደምንም ብዬ መገላገል አለብኝ። የሚጠጣስ ምን ላምጣልህ? እኔ የምልሽ ወይኗ የሉም እንዴ? እነ ማነትዬ ናቸው? እኔ አልገባኝም ጋሼ። ቆይ ለምንድነው እንደዚህ የለበስከው? እትዬስ ደግሞ ለምንድነው ለሱ ምንም አይነት ምግብ እንዳታቀርቢ ያለችኝ? ወይኗ እንደውም ትክክል ናት። አሁን ራሱ ሳትመጣ ይሄን ምግብ አንችልኝ። ትክክል ነሽ። አንሹ። ቆይ ለምን ደግሞ ከእናቷ ጋር ወጣ ብለዋል? እባክህን ብላ ጋሼ። እነዛ ከይሲ ቢመጡስሽ? እና ይምጧ። ቤት አይደል እንዴ? ቆይ ምንድነው እየተካሄደ ያለው እዚህ ቤት? አይ ወይኗ አጣሁ፣ ገረጣሁ፣ ነጣሁ፣ ነጭ ዳው ሆንኩ። ወንድ ልጅ አይጣ ሲያጣ እኮ በቃ ተዋል በይ። ወንድ ልጅ ከሌለው የለውም። ምን ላድርግ? የነበረኝንም ገንዘብ ሰጠዋት ሰብስቤ። ይሄው አላቀህም አለችኝ። ይሄው ጫማ መቀየሪያ እንኳን የለኝም። ነጭ ዳውኛል። አልገባኝም። እና ገንዘቡ የለም አላቅም አለችኝ እያልከኝ ነው? ወይኗ ሰምኛለሽ? እንኳን ገንዘቤን አንተን እኔነቴን አላቀህም ብላኛለች። ነጭ ደሃነ አላቀህም ከየት እንደመጣ ወረርሽኝ ነህ አለችኝ። ጋሼ እኔ ይሄንን በፍጹም ማመን አልችልም እኮ። እትዬ ባንተ ላይ ጨክና መሆኑ ነው። ድሮንም እኮ እኔን አልነበር የምትወደኝ። ገንዘቤ ነበር የምትወደኝ። ቆይ ግን እናቷስ ማለቴ እዚህ ሊኖሩ ነው እንደ የመጡት? መሆኑ ነው። እኔ የምልሽ ወይ ነው እናቷን አታውቂያትም እንዴ? በእርግጥ አንድ ሁለት ጊዜ መጥተው አይቻቸው ነበረ። ግን ያው ትንሽ ኃይለኛ ስለነበሩ ቀርቤ ያልተዋወቅኳቸው። እንደውም ዛሬ ማስመጣ ማን እንደሆነ ሁላ መለየት አቅቶኝ ነበር። አይ እንግዲህ እንዲሆነ ምን ታደርጊዋለሽ? ይልቅ ጋሼ አሁን ምግቡን ልብላ ብለሽ ነው? ግን እንዳይቆጡሽ ደግሞ በእናትሽ ቢቀርብኝ ይሻል ነበር እኮ። ምን አባሽ እያረግሽ ነው? ተናገሪ፣ ምን እያረግሽ ነው? አትጩይባት። እሷ ምንም አላደረገችም። በቃ እኔ ነኝ። ይሄ ምግብ ነው አይደል? እኔ ነኝ አቅርቤ ስለራበኝ የበላሁት። ምን አደረገች? ምን ብዬሽ ነበር የወጣሁት? ተናገሪ፣ ምን ብዬሽ ነበር የወጣሁት? አትናገሪያት አልኩሽ እኮ። ከልክ በላይ ያለሽ ምን አደረገችሽ? ካጠፋሁም ጥፋተኛው እኔ ነኝ። ምንድን ነው የምትያት? ምን አደረገችሽ? ዱላን ስጠምታታ ልጄን። ይሄ ነበር የቀረህ አይደለ? ይሄ ነበር የቀረህ። ቆይ ምንድን ነው ያጠፋሁት? ምንድን ነው ያደረኩት? ስራ ከመባረር ውጭ የተለየ ነገር የተፈጠረ ነገር አለ? ምንድን ነው ያደረኳችሁ? ምን አይነት የተለየ በሽታ ይዞኝ ነው እንደዚህ የምታደርጉኝ?
ስራውንስ ቢሆን ለምን እንደተባረክ እኮ ሰምተናል። ስለምን ሙስና ነው የምታወሩት? በቃ ተወንኛል። እኛ ሰላም ነው የምንፈልገው። እሺ ራስን ችለህ ኑር። እሺ እኔ አሁን እዚህ ውጭ መከራከር አልፈልግም። እሺ ገንዘቤን ስጪ። የምን ገንዘብ? አሁንም የምን ገንዘብ ትያለሽ እንዴ? በስምሽ ያስቀመጥኩት ገንዘብ ነው። የምን ገንዘብ ትይኛለሽ እንዴ? ገንዘቤን ስጪ። በቃ አምላክ ገንዘቤን ስጠኝ። ገንዘቤን ስጪ። ይኸውልህ ትሰማለህ? ልጄ ምንም የምታውቀው ነገር የለም። እየሰማኸኝ ነው? እርሶን አላናገርኩም። እርሶ ይከበሩ። በህግ አምላክ ገንዘቤን ስጪ። ሰውዬ እናቴን ተዋት። እሺ እኔ እኮ አምኜሽ ነበር አይደል? አምኜሽ ነበር። ገንዘቤን ስሰጥሽ ሚስቴ ናት አትከዳኝም ብዬ እኮ። አንቺ በሙስና እኔ ጭራሽ ትጠረጥሪኛለሽ? ምን አልታወቀብኝም ነው? ይሄ አገር ያወቀው ፀሐይ የሞቀው ጉዳይ እኮ ነው። እባክዎትን በጣም ነው ማከብሮት። ይከበሩ። ያከበርኩትን ያክል ደግሞ እንዳንዋረድ ይከበሩ። ኧረ እባክህ ከእሷ ጋር ነው የምታወራው? ባልከበር ቆይ አንተ ምን ልታመጣ ነው? ቆይ ንገረኝ፣ ምን ልታመጣ ነው? ምን ልትሆን ነው? ባትከበር ምን ልታረጋት? ምን ልታመጣ? ትሰማያለሽ? አንቺ ደግሞ ከአንቺ ጋር ብዙ ያልጨረስነው ጉዳይ አለ። እኔ የምልሽ የኔ እመቤት ትቆያለሽ ወይስ ትገቢያለሽ? ይሄን ምግብማ አንተ አትበላውም። ትሰማለህ? አንተ የለከፍከውን ደግሞ ማንም አይበላውም። ስለዚህ ለውሻ ሰጠዋለሁ። እኔ ቆይ ስራ ተባረርኩ፣ ገንዘብ አጣሁ እንጂ ምንድን ነው የተለየ በሽታ ይዞኛል እንዴ? ምን አድርጊያቸው ነው? ምንድን ነው የበደልኳቸው? ወይኔ 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 ወይኔ! ጤነኛ እኮ ነኝ። ማጣት እንዲያስደርጋል እንዴ? ማነሽ አንቺ? አንቺን እኮ ነው የምጣራው። የኛ ደግ የኛ እመቤት ምግቤን ለማንም መንገደኛ እያወጣች ትሰጪልኛለሽ አይደል? ጋሼን ነው መንገደኛ የምትይው? ዝም በይ ረዛብሽን፣ ዝም በይ። እርቦኛል እኮ ስላለኝ ዝግ እያለችሽ ምንድን ነው የምታወሪው አንቺ? የምን መልስ መመላለስ ነው? ስርዓት አትይሽም እንዴ? ትሰሚኛለሽ? ይሄ መጨረሻ ማስጠንቀቂያ ነው። ከዚህ በኋላ እንዲህ አይነት ምግብ ትሰጪውና እኔ ነው ያርገኝ። እና ምንድን ነው የምሰጠው? ከኛ የተራረፈውን ነው? ከአንቺ የተረፈውን ለሱ ሰተሽው ውሻው ምን ሊበላልሽ ነው? ምንድን ነው መልስ መመላለስ? አርግ ያለችሽን አታረቂም እንዴ? ከየት ነው ያመጣሻት እቺን? ሌላ ሰራተኛ አትሽ ነው? እቺ የማን ናት? ደረቅ እንጀራ ትሰጪዋለሽ እኮ እንደ እኔ ቢጤ ደረቅ እንጀራ? አዎ እንደ እኔ ቢጤ ደረቅ እንጀራ። እሱ ራሱ ሲበዛብን ፈጣሪ ልብስ እንዴት በዚህ ልክ ይቆሻል? ጋሼ በቁም ሞቶ የለ እንዴ? ቆይ አሁን አለን የሚባለው? በስመ አብ ወልድ። ምን እያረፍሽ ነው አንቺ? እንትን ልብስ እኮ ላጥብኝ። ይሄ የዛ የዮብ ልብስ አይደል እንዴ? ከየት አመጣሽው ይሄን የቆሸሸ ልብስ? አትናገሪም እንዴ? ከየት አመጣሽው ይሄን የቆሸሸ ልብስ? እዛ ስርቻው ስር በፌስታል ተቋጥሮ አግኝቼው። በዛ አይነት ቤቱ ተባይ በተባይ ሆኗል በይኛ። ኧረ በጭራሽ ተባይ የሚባል ነገር የለውም። ጋሼን በንጽህና ታውቂው የለ እንዴ? አይታማም እኮ። አሁን እሱን ተይና ቤት ውስጥ ትሰራለህ። ተከተይኝ። እንዴ ልብሱስ? እራሱ ይጠባ። አንቺ ምን ቤት ነሽ ደግሞ? ትሰሚኛለሽ? በፈላው እጅሽን በደንብ ታጠቢልኝ፣ በሳሙናም ጭምር እንዳገኝ። ምን ነው ጋሼ? ቆይ ግን ገላህን ከታጠብኩ ስንት ጊዜ ሆነ? ቆሸሽኩብሽ አይደል? እኔ ምን አውቄ ምን ያህል ጊዜ እንዳልታጠብኩ ራሱ አላውቅም። ህይወቴ መከንከን ነው ብላለች። አላውቅም።
ለማንኛውም ይሄ ልብስ በጣም ስለቆሸሸ መጣን ነው እንጂ መለበስ የለበትም። እኔ ጋር ትንሽም ቢሆን ገንዘብ አለ፣ ለጊዜው መቀየሪያ ይገዛልሃል። ገላህንማ ወጣ ብለህም ቢሆን ታጠበው እንጂ ሌላም ደግሞ የሚያስፈልግ ነገር ካለ እኔን ማማከር ትችላለህ። አይ ትወና ምን ሆነሻል? አንቺ ከየት ታመጫለሽ? የቤት ሰራተኛ ነሽ፣ ከየት ገንዘቡን ታገኛለሽ? ተብላንቺ ነሽ። አይ ጋሺ አንተ ያ ሁሉ ነገር ስታደርግልኝ ከየት አምጥተህ ነው ብያለሁ። ይሄንን ላታምነኝ ትችላለህ። ነገር ግን እነዚህ ሁለት ጭራቅ ባሉበት ቤት ውስጥ እስካሁን መቆየቴ ምክንያት ያንተ ነህ። ለማንኛውም አሁን እኔ ልግባ። በደንብ ነው ሰስቼ አላቅም። እጅን አጥፌ አላቅም። ሁሌ በመስጠት ነው የምደሰተው። ደስታን ማገኘው በመስጠት ውስጥ ነው። ፈጣሪ ለምንድን ነው ፈተናን የምታበዛው? እውነት ግን እየተደረገ ያለው ነገር እውነት ነው? ለመርዳት ሰለች። እነሱ ግን ጨከኑብኝ። መቼ? ዛሬ ማታ? ምነው እራት ለመጋበዝ ትንሽ አልቸኮልክም? እሺ በቃ ትንሽ ላስብበት። ያ ጓደኛ እንደሆነ እኔ ላይ መቼም መቃስ አይሆንብኝም። የማን እንዳንተ ቆይ አንተን አይደለም መልሽ ደውላለሁ መልሽ። ምንድነው ጥላ ወጊ መስል ከኋላ ተከትለ የምትሰራው? ይቅርታ አላወኩም እዚህ ጋር እንዳለሽ። እኔ የምልሽ ከማን ጋር ነው የተቀጣጠርሽው? ምን ነው ይመለከታል እንዴ? አንተ ማን ስለሆንክ ነው ይሄንን ማብራራለህ? ይመለከታል? አዎ ይመለከታል። ዞር በለው ከአጠገቤ።